አንድ ቀን አንድ ልጅ ወደ አባቱ ሄዶ እንዲህ አለው፣ አባቴ የህይወት ዋጋ ምን ያክል ነው? አባቱም አንድ ድንጋይ ሰጠውና እንዲህ አለው፣ ልጄ የህይወትን ዋጋ ማወቅ ከፈለክ ይህን ድንጋይ ይዘህ ወደ ገበያ ሂድ። ማንም ሰው ዋጋውን ከጠየቀ አንድም ቃል ሳትናገር ዝም ብለህ ሁለት ጣቶችን ብቻ አንሳ። ልጁም አባቱ እንዳለው አደረገ። ወደ ገበያ ሂዶ ወዲህና ወዲያ ሲዞር ድንገት አንዲት አሮጊት ሴት ወደ እርሱ ቀረቡና ይህ ድንጋይ ዋጋው ስንት ነው ሲሉ ጠየቁት። ልጁም ምንም ቃል አልተናገረም። ዝም ብሎ ሁለት ጣቶቹን ብቻ አነሳ። ሴቲቱም 2 ብር ወስደዋለሁ አሉት። ልጁ ተገረመና ወደ አባቱ እየሮጠ ተመለሰ። አባቴ ገበያ ውስጥ አንዲት አሮጊት ሴት ለድንጋዩ 2 ብር ሰጠችኝ አለው። አባቱም እንዲህ አለው፣ ልጄ ቀጥሎ እንድትሄድ የምፈልገው ቦታ ወደ ሙዚየም ነው። እዚያው ማንም ሰው ዋጋውን ከጠየቀ አንድም ቃል እንዳትናገር፣ ዝም ብለህ ሁለት ጣቶችን ብቻ አንሳ። ልጁም ድንጋዩን ይዞ ወደ ሙዚየም ሄደ። ከ20 ደቂቃ በኋላ ሙሉ ልብስ የለበሰ መካከለኛ ዕድሜ ያለው ሰው ወደ ልጁ ቀረበና ጌታዬ ይህ ድንጋይ ዋጋው ስንት ነው ሲል ጠየቀው። ልጁ አሁንም ምንም ቃል ሳይናገር ሁለት ጣቶቹን አነሳ። ሰውየውን በመገረም 200 ብር እሺ እወስደዋለሁ አለው። ልጁ በሁኔታው ተገርሞ ወደ አባቱ እየሮጠ ተመለሰ። አባቴ ሙዚየም ውስጥ የነበረ አንድ ሰው ድንጋዩን በ200 ብር ሊገዛኝ ፈለገ እያለ ነገረው። አባቱም እሺ ልጄ በመጨረሻ እንድትሄድ የምፈልገው ቦታ የከበሩ ድንጋዮች መሸጫ ሱቅ ነው አለው። ድንጋዩን ይዘህ ወደ ውስጥ ግባ። ማንም ሰው ዋጋውን ከጠየቀ አንድም ቃል እንዳትናገር፣ ዝም ብለህ ሁለት ጣቶችን ብቻ አንሳ። ልጁም እየሮጠ የከበሩ ድንጋዮች መሸጫ ሱቅ ሄደ። ቦታውን አግኝቶ ወደ ውስጥ ሲገባ በሽያጭ ጠረጴዛው በኩል አንድ አዛውንት ተቀምጠው ነበር። አዛውንቱም ልጁ ያዘውን ድንጋይ ባዩት ጊዜ ከመቀመጫቸው ተነስተው በመጮህ እንዲህ አሉ፣ ኦ ይህ ድንጋይ እዚህ! ይህ እኮ ለዓመታት ስፈልግ የነበረው እጅግ ውድና ብርቅዬ ድንጋይ ነው። ዋጋው ስንት ነው? ልጁ አሁንም ምንም ቃል ሳይናገር ሁለት ጣቶቹን ብቻ አነሳ። አዛውንቱን በመገረም 200 ሺህ ብር እሺ አሁን እንወስደዋለሁ አሉት። ልጁ በድንጋጤና በመገረም እየሮጠ ወደ አባቱ ተመለሰ። አባቴ የከበሩ ድንጋዮች መሸጫ ሱቅ ውስጥ የነበሩት አዛውንት ለድንጋይ 100 ሺህ ብር ሊሰጡ ይፈልጋሉ። አባቱም ፈገግ ብሎ እንዲህ አለው፣ አየህ ልጄ አሁን የህይወት ዋጋ ገባህ። ህይወት ማለት ራስን የምታስቀምጥበት ቦታ ላይ የተመሰረተ ነው። እንደ ምርጫ የ2 ብር ድንጋይ ከፈለክ መሆን ትችላለህ፣ ወይም ደግሞ የ200 ሺህ ብር ውድ ድንጋይ መሆን ትችላለህ። አንዳንድ አንተን የሚወድህና ለአንተ ማንኛውም ነገር የሚከፍሉ ሁሉ ነገራቸውን ክላቸው ሰዎች አሉ። አንዳንድ ሰዎች ደግሞ እንደ ተራቃ ብቻ ይጠቀሙብሃል። ለእነርሱ ምንም ዋጋ የለህም። ስለዚህ ልጄ ራስን የምታስቀምጥበትን ቦታ ምረጥ። የህይወትን ዋጋ መወሰን ያለብህ አንተው ራስህ ነህ። በሌላ ቪዲዮ እስከምንገናኝ ቪዲዮ ከተመቻችሁ ሰብስክራይብ፣ ሼር እና ላይክ ማድረግ እንዳትረሱ።